እማማ ጨቤ ምንድነው የሆነችው ለምትሉ ትንግርት ሆነባችሁ። ሲቀጥል ደግሞ ያቺ ማናት ሀያት ናት ማናት የምትባለው በልጃ የለመነችው ልጃን ሚዲያ ላይ አውጥታ እንትን ያለችው ልጃን ለሊመና ብላ አረብኛ ያስተማረችው ሁለቱም እማማ ጨቤ መቼ የምትማር ሴት እያሉለች እኔ ልካን እኮ አብረሽ ቄራው ነግሯታል። እኔ አብረሽ ቄራው ሰሞኑ የት ነቀራ ብቅ በልካን ነገር አስል ትላንት ቢቀላለም ሀያት የምትባለው ደግሞ አንዳንድ ሚዲያ ላይ መጥቶ የለመነ ሰው ተለምኖ የተገኘ ብር ያሳውረዋል መሰለኝ። አንዳንድ ሰው ሸመኛ ነው፣ አንዳንድ ሰው ሸመኛ አይደለም፣ አይን አውጣ ነው። ስለዚህ እነዚህም ሁለቱ ለኔ ጋለሞታ ናቸው። ሀያት የምትባላም ልጃን እዛ ሚዲያ ለሊመና በዚህ ሰዓት በዚህ እድሜዋ ልጃን ይዛ የምትለምንበት ሰዓት ነው። ልጃን የመንግስት ትምህርት ቤት አስገብታ ስራ ሰርታ ስንት እናቶች ናቸው ሰው ልብስ አጥቦ ምን ብሎ ልጆቻቸውን እያሳደጉ ያሉት። ሰላም አለይኩም ወራህመቱላሂ ወበረካቱ የኛ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልን በያላችሁበት። የአላህ እዝነት አይለያችሁ። እስኪ ይሄን ቪዲዮ ያያችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለምንድን ነው ፌመሶቹን ብቻ የምታፈምሱት? ለምንድን ነው የእኛን ማሰሙት? እስኪ ሼር አርጉ፣ ቢያንስ አረ ሼር አርጉ። ሲቀጥል ሰብስክራይብም አርጉ፣ ሼርም አርጉ። አንዳንድ እኔ ያው የሆነ ሚዲያ ላይ ያየሁትን ማውራት ደስ ይለኛል፣ አይቼ አላልፍም። አሁን ሰሞኑ ያው እማማ ጨቤ ከምንድን ነው ከወሊሶ አዲስ አበባ ከዚህ ጋር ሁለቴ መታ ድራማ ሰርታለች። ግን አንዳንዴ ምንሉኛል ያላለ እኮ ያኔ አባቴ ያለ ሄጅነት አድርገው ምንሉኛል ማለ ያላወቀ ራቆቱን ነው ነበር። አንድ ሰው እንዴት ነው ተበርቼ ሰላም። አንዳንድ ሰው እብዶች አይደለም ራቆታቸው ያኔ የሳቱት አይደለም የሄዱት ያ ምንሉኛል አያውቁማ። እነዚህም እንደዛ ናቸው። ባለፈው እንደዚሁ እናታን ይዛ እችን መጀመሪያ በዛኛው የወለደቻትን ልጅ ይዛ አዲስ አበባ ላይ ምንድነው የሚመዘገቡት ቤት ምንድነው የሚባለው እዛ ለእናቴ ቤት እንትን ነው ሰርፕራይዝ ሊያረጋት ነው ምናምን ብላ ቆይ ብላ የሆነ ቦታ ሄደ ብርን ተነጠቅኩኝ አለች። እኔ ህዝቡን እማማ ጨቤ እንዴት ጅል እንደምታደርጊው ለራስሽ ጅል ሆነሽ ነገሩ እንትና ማን ነው አብርሽ ቄራው እኮ ሮቶ ብሏታል። ሮቶ ራሱ በስነ ስርዓት አገልግሎታል። ስለዚህ አንቺ ግን በየጊዜው ይሄን ሰውነትሽን ይዘሽ በዚህ አረ ወላሂ አንቺ እኮ ብዙ አይዲያዎች አሉሽ፣ ብዙ ነገር መስራት ምቺ ሰው ነሽ፣ ብዙ ነገር። እኔ አንቺን ቢሆን ወላሂ እንዴት ነበር ማንቀጠቅጠው ሚዲያውን። እስኪ ያቸው ካንቺ ኋላ የመጡትና ሃይሚ እና ብሩክ ምናምን በአንድ ቀን እንኳን የራሳቸውን ዝግጅት አድርጎ አሁን ለሃይሚ በቀደም ልደታን አክብሮ ነበር። ልደታን በኃይለኛው ዩቲዩበሮቹን አሉ የተባሉት ታዋቂውንም ቲክቶከሩንም ምኑንም ሰብስቦ በኃይለኛው አከበር። ከዛስ ዘመናዊ ሊመና ይሄ ነው። خلاص ልክ የሆነ ያንን እንትን ካለ ቦታ አመሻሽቶ ሊብ ገባ። የቲክቶክ ለሃይሚን ያላችሁ እስኪ እንያችሁ አለ። ከዛስ ዘነበ ያንን ያወጣውን ወጪ እጥፉን ነው ያስገባው። ለምን ባቆራጭ ልደታ ነው። አዳሜም ደግሞ ያው ምድራ አግባ ያላደረች ቤተሰባን ጥላ ልጆቿን ጥላ ዘመድ አዝማድ ጥላ ያለችው አረብ ሀገር ጭራሽ ለሳ አይሚ እያለች ብሩክ የነሱ ዘመናዊ እንትን ነው የነሱ አስረን ይሻላል። እኔ ይክፈትላቸው ማንም ለምን አረብ ቤት ተቃጥሎ ፎክታች ብሎ መዳም ልካቸውን ነግራቸው እንትን አውጥቶ ለሚሰጡት ለነሱ ያ እንትን ይርዘቃቸው ያውጣላቸው። እኔ ምን አገባኝ። አሜ ግን እንዳንቺ አይነቱ ደግሞ ልጆቻን ውሃ እስከ ከምግብ ቤት ምግብ ሲጡኝ ውሃ ሲደፋብሽ ውሃውም ደግሞ የሚደፋብሽ እሱም ድራማ እኮ ነው። የትኛዋ ሴት ናት በሴት ልጅ ላይ ልጅ ይዛ ከምግብ ቤት ከዞር ወይ ከዚህ ብላ ውሃ የሚደፋው? ያም ካሜራ ተደቅነው ትንሽ አንቺ ሰው ማድሪ አይከብድሽም? በነገራችን ላይ አብርሽ ቄራ መጥቶልናል። እንኳንም መጣ። ትላንት አይቼክ አብርሽ ቄራው የት ነቀረ? ለዚህ ሽሮቶ ልክ ንገራት። እንደ ሌላም ጊዜ ከላስ አንታናክ
ምችልበት አንተ ስራው የሳን እንትን ድራማ አንተ ስራው አንተ ሪአክሽኑን ሁሉ ነገሩን አንተ ስራው ሌላ ሰው አይስራው ሁሌ የሚለው ነው። ስለዚህ ባለፈው እንደዛ አርገሽ ከላስ ብሬ ተነጠቅኩኝ እንደዚህ ሆንኩኝ እቺ ቲጂ ቲጂ ደግሞ ካንቺ አይጠበቅም። ኢትዮ ቲጂ ካንቺ አይጠበቅም። እሷ በሚሰራው ድራማ መተሽ የሆነ አንተ ከትላንት ወዲያ የሰራሽው ድራማ ምን ሆነሽ ነው? ለምን ሚዲያ ላይ መጣሽ? እንደዚህ ሆንሽ? ምን ሆነሽ ነው? ጎዳና ምናምን ብለሻት ደንግጠሽ አጠገባው እንትን ብለሽ በአንቺን ቤት እንደዛ ያን ሪአክሽን ነው ያሳየሽው። ትንሽ አንቺ በሚዲያ ቆይታቸዋል። የሚዲያ ሰው ለነገሩ አንዳንድ ጀዝባዎች እኮ ነው ያሉት። ምስኪን እኔ እናት አይዞሽ በርቺ ምናምን የሚሉት ከላስ እናንተ ለእይታ ብላችሁ በዚህ ልክ መርከስ የለብሽም መመጨቢ። አንቺ እኮ ጀግና ሴት ነሽ፣ ጎበዝ ሴት ነሽ። ግን ታበላሽዋለሽ። የሆነ ጋጠ ወጥ ነሽ፣ ኦርጋጥ ነሽ የመጨረሻ። እኔ ወላሂ በሚዲያ ማን አስጠላሽ ብሎኝ አንቺ ጥሩም ትሰራለሽ እኮ ለቤተሰብሽ፣ ለእናትሽ፣ ለእህትሽ በጣም ጎበዝ ታታሪ ነሽ። ግን እንደዚህ ሆነ ነገር ደግሞ ሲጦዝብሽ ተአውረሽ የፈለገ የራሱ ጉዳይ ተመልካች ምን አገባው? ጅን ነው ከንፈሩን ዝም ብሎ ይመጣል። ኮሜንታሪ አንዳንዱ እንትን ይለኛል እይታዬ ከፍላል በሚል በዚህ ልክ አንቺ ወሊሶ ላይ ጎዳና ላይ ወጥቶ መስራት አይቻልም? አንቺ ሆነ ብለሽ ከዛ ከቲጂ ጋር ተነጋግረሽ ምን ብለሽ ያስበሽበት አዲስ አበባ ትመጫለሽ። የሆነችን ቦታ ቁጭ ብለሽ 3 ቀኔ ነው መሰለኝ 5 ቀኔ ነው መሰለኝ ጎዳና ላይ ካሜራ ደቅነሽ ካሜራማኑም ከአንቺ ጋር ነው የሚያድረው አላት እኮ አብርሽ ቀራ። ኧረ በአለ ኧረ አንቺ አሁን እኮ እዚህ ጋር እሺ ኧረ እንደሽ ለእኛ አሁን ምን እንማርሽ? በእናንተ ዩቱብ ብሎ ለሚጀምሩት እኛ ተውት። ዩቱብ ብሎ ለሚጀምሩት ምን ይማሩ? በፊት እኮ ጥሩ ቲጂ ራሱ ጥሩ ነገር ታቀርቢ ነበር። ጥሩ ነገር እንትን ትይ ነበር። አንቺ እሷ 2 ድራማ ሰጠችሽ፣ 2 እኔ 2 በትክክለኛ ውሸት እንደሆነ እኔ ከዛም በኋላ ነው እኔ በጣም ነበር ማካብሽ ቲጂ። ግን በዚህ ሪቀት ትውረጅ አንቺ ራስሽ። አይ ምንድነው ለምን ጎዳና ላይ ወጣሽ እንደዚህ ስትመተሽ? ስንት ቀንሽ ነው? አንዴ 3 ቀን ነው፣ አንዴ 5 ቀን ነው አለችሽ። ቀጥሎ እንደም በራስሽን ቤት ተሲስ የተሰራ እንደዛ ሪአክሽን ነው ያሳየሽው። አብርሽ ቀራው አንቺን ቤት ማዩት ተመልካች እማመጨብን ቤት ይታያል። ስለዚህ እማመጨብ አረታይ ልጆቹ ነገ አድጎ ይሄንን ቪዲዮ ሳዩት እንትን ይላቸዋል። ካሁን በኋላ በእነሱ ጊዜ ነገሮቹ እነሱ አድጎ በእነሱ ጊዜ ሁሉ ነገር እየተሻሻለ ነው የሚሄደው። ግን አንገት ሚዲያ የያዘው ነገር ደግሞ መቼም አይለቅ። መቼ አንቺ በርሜል ብሏታል እኮ አብርሽ ቀራው ይስራው ያንቺ ምንም እኔ ሰራሃ አፌን ከፍቼ ነው እንትን የሚለው ባላለቀ ነው የሚለው አብርሽ ቀራው ስለማመጨበ ሲሰራ ባላለቀ እስከ መጨረሻው ድረስ ባላለቀ ዝም ብሎ በሄድበት ይለዋል እኔማስ። ስለዚህ ምን ሆናለሽ ለምትሉት አብዳለች። ሰው በዚህ ልክ ባል የውሸት ባል እሺ እዛ ሰራሽ ውሸት እንደሆነ እኮ የሰፈርሽ ልጅ ሰላም ተናገረች። ይሄን ልጅ የወለደችበት ሰውዬው ሚዲያም አያውቅም፣ በሚዲያም አይወጣም። ያው ዝም ብለሽ ነው የወለድሽ። ዝም ብለሽ እንደወለድሽ እኮ ያው እንትን ይላል። እንደውም ይሄ ያኛው ባልሽ ይሻላል። እንትና ቢኒያም ከቢኒያም ጋር ተለያየሽ። ቢኒያም ወይ ከሌላ ሴት ወልዶ ወይ ከሌላ ሴት እያስለቀሰ አይደለም። አንቺ ግን ባል አስለቀሰኝ። ባል የሚባለው ባል አይደለም፣ ለስራ ያቀረብሽው ልጅ ነው። ቆየት ሀገር ነው በዚህ እንትኑ ለራሱ ማደሪያ ሳይኖረው ከነ በእናትሽ የምተኛበት ክፍል አውጫትና በዛ እንደር ሚል ባል እንደገና ሌላ ምስት ምን ስለሆነ ነው? አንቺ ይሄና በዚህ ልክ ምን ስለሆነ እችን የምታክል ሴትያ ይሄን የመሰለ ሸንቃጣ ሰውዬው ቆይ ሴት ጠፍቶ ነው ከሀገር ያም ከባልሽ ጋር እንትን ብለሽ ሌላ ልጅ እያለሽ ምን ጎሎት? ይሄ ልጅ ምን ጎሎት? ሰው ለነገሩ ጭፍን ናቸው እነ ትክክል ልክ በስራው ደክሞ ታች ፎቅ ምን ብሎትም ብርብራቸው መጥተው ይመጣሉ። እስኪ አረፍ ብለው ክፍል ሲገቡ ስልክ ከፍታሉ። ዩቲዩብ ላይ ሲከፍቱ አንቺ ያለሽ ይላል። እነሱ እኮ ምንም ማያውቁት እኮ ናቸው። አንቺ ጋር ከንፈር የሚመጡት ምን የሚያውቁትማ ሙሉ በሙሉ ድራማ እንደሆነ እኮ ይታወቃል። ድራማ እንደሆነ እኮ ሪአክሽንሽ፣ ንግግርሽ እንዴት ነው በሴት ልጅ ውሃ የምትደፋው? ዛሬ በፊት ከእንትን ከአረብ ሀገር ስትሄጂ ያቺ ሀናን የምትባለው ልጅ በደንብ አርጋ ቤታን ተቀብላ እናትሽ ከሆነ ሰው ተቀብላ
ኮትፏን ቆጯን ምን በኃይለኛ ሁኔታ ተቀብላሽ አገርሽ ሁሉ ሄዳ ከአንድ ሁለቴ መጨረሻ ላይ እሷም ላይ ተከርብተሽ ያው ብዙ ነገር ተባባላችሁ። አሁን እሷ መጣቻ። እስኪ የድሮ እንዳይመስልሽ፣ እስኪ ትንፍሽ በያለችሽ ነው። የአንቺ ድራማ መቼ ነው የሚያልቀው ያለችሽ ነው። እስቲ መልስ ስጭበት እንዴ ሰው። ኧረ ብዙ ምሰሪው ነገር አለ እኮ ብዙ ምሰሪው ነገር። ከዚህ በፊት አባትኩኝ ብለሽ ሰንሰለት ገዛሽ። ያንቺስ ጉድ አያልቅ። ወረበልካው አባትኩኝ በውሃ ውስጥ ስልኬ ጠፋልሽ። እኔ በየጊዜው የምትቀያይሩ አንቺ ቢያንስ እኮ ደህና ሱቅ ከፍተሽ ደህና ልብስ ቤት እንትን አድርገሽ በዛው ብትሄጂበት እህትሽን ይዘሽ ወንድ ጋር ሳትሄጂ ከዚህ ሰውዬው ጋር ተጣልተሽ ነበር፣ ተለያይታችሁ ነበር። ማንም እንደሚለያይ ነው። መለያየት በአንቺ አልተጀመረም። ለምን የራስሽን አንቺ ነሽ የምታውቀው፣ የእሱንም እሱ ነው የሚያውቀው። እዚህ ጋር ፈራጅ መሆን የለብንም። ግን አንቺ ራስሽን ጠንካራ ማድረግ ነው ያለብሽ። በመጀመሪያው ትዳር ራሱ ይሄ ትዳር ያለው ሌላ ማስተዋል ያለብሽ። ምንም የሚመክርሽ የለም፣ መካሪም የለሽም አንቺ። ለነገሩ እናትሽማስ ምስኪን ባንቺ ስር ስላለች ተይ ልጄ እንደዚህ አይደለም ማለት አይችልም። የእናትሽም ባል ምስኪን ለራሱ ጠግቦ ያላደረ ምስኪን ሰውዬው እሱም ተይ ልጄ አይልሽም። ምንም ቢሆን እናትሽን ቢያገባም ተይ አይልሽም። ተይ ይሄ ጥሩ አይደለም ብሎ ቆፍጣና የሆነ ወንድም የለሽም፣ ቆፍጣና የሆነ እህት የለሽም። ከላስ እንዳስፈለገኝ ይሆናለው። ቢያንስ ለተመልካሽ ክብር የለም። ክብር የሚባለው ነገር አስለን ሲያልፍም አነካሽም አንቺ በርሜል አላ ወይኔ ወላሂ እኔ ያንቺን እንትን አይስራ አብርሽ የቀራው ስራ። ስለዚህ አንቺ ማመጨቢ አሁንማ ያንቺ ነገር ወላሂ በዛ። እዚህም ሳውዲም እያለሽ እንደዚህ ግምት ብለሽ ነው ያንን ፎሎሽን አሳድገሽ ያለ አግባብ ስላወራሽ ያለ አግባብ እንትን ስላልሽ አገር ስትገቢ ያ 100 ሺህ እንደሞላሽ ነው ገደል ገባብሽ። ግን ካንቺ ኋላ የመጡት ወላሂ ይሰሩት በዲራማ መልኩ ሆነ በውሸት መልኩ ሆነ ግን ራሳቸውን ዝቅ አድርጎ አይደለም። በዚህ ልክ ራስን ዝቅ አድርጎ ለዚህ የዩቱብ ካምፓኒ ስንቱን አሰበስብ ስንቱን አታስተናግድ። ኧረ ቢስሚላህ ያንቺስ ከፋ አሉ ብዙዎች። ግን ሁለት ልጅ ልክ ይዘሽ ጎዳና ላይ ወጣችማ መጨቤ ከላስ ይታይልሻል፣ ባይራር ይወጣልሻል እንጂ የሚረዳሽማስ የለም። እንዴት ትረጃለሽ? እኔ ወላሂ መጨቤ አንቺም ቢሆን ስደተኛ ነሽ። ስደትን አይተሻል፣ ደክመሻል፣ ወጥተሻል፣ ወርደሻል። ለእናትሽ ደግሞ የወንድም ቦታ የሴትም ቦታ ሁሉም የባልንም ቦታ የሁሉንም ቦታ የተካሽ ሴት ጀግና ነሽ። ግን ባፍሽ በሁኔታሽ የሆነ በጋጠ ወጥነትሽ ታበላሽዋለሽ። ሰላም ሰው ከላስ እንዴ ነው ቢያንስ እናት እንደዛ ዱዓ ያረጋችለ ሰው እኮ ወጥቆም አይጥቆም። ካልሆነ ጠንካራ እህት አለችሽ። ልጅሽን እንደ ካንቺ በላይ ሆና ነው ያንከባከበች ያሳደገችው። መጀመሪያ በቢኒያም የወለሻል ልጅ እናትሽ አለች። ያው ስደት ነው። ስደት ለምደን ስደት አንዳንድ ሰው እኮ ስደት የለመደ ሰው መርዳትን እንጂ መረዳትን አያውቅበትም። መርዳት ብቻ ነው መረዳት። አካላስ መረዳት የሚባለው ነገር ከአሚሮም የለማ። አንቺ ያኔ ሁሌ መርዳትን ነው እንጂ መረዳት ስለማታውቂ የሽ ትዳርንም ያሽ አንድም ፍሬ ሰጠሽ። ግን ምን ማድረግ ነበረብሽ? ያንን ሱቅ እንኳን አርገሽ ሰተሻል። አይተሽ ዱባይ ሄደሽ ዝንጥ ብለሽ ቢያንስ እዛው እየሰራሽ 1-2 ዓመት በዚህ ልክ ተርማጥምጠሽ አይደለም እሱ ከቢኒያም ጋር ሳትጣይ ራሱ ተጣልቻለሁ ብለሽ ወጥተሽ ወልደሽ አርጋትን ወደዛው ስታንከራትቱ ከአንዱ ከተማ አንድ ከተማ ስትሄዱ የሆነችን ልጅ ምንድነው እዛው እሷን ተመካክራችሁ እሱን ድራማ ካልሰራሽ ብላችሁ እሷንም ከሚዲያ ጠፋችሁ። ሰውን ከሚዲያ ታመጫለሽ፣ ከሚዲያ ታጠፋለሽ፣ ታመጫለሽ። ያንቺ ድራማ እኮ ውስጥ አያልቅም። ነው የማመጨቤ ድራማ ውሸት አያልቅም። በዛ ላይ ደግሞ ወላሂ የምትይው ነገር ወላሂ የምትይበትን አንደበትሽን እንደዚህ ያዝ ያርግልሽ። ያዝ አበዛችሁት እኮ አሁን አንዳንዴ የሆነ ለሚዲያ ላይ ለተመልካችም እኮ የሆነ ክብር የሚባለው ነገር አለ። ክብር ስጡ። ሰው እንዴት ነው በዚህ ልኩ ከወሊሶ ተነስታ የሆነ ስግጥ ያለች ሰገጤ ይሄን ሰውነት ይዛ
ድንጋይ አስተካክለ ድንጋይ ላይ ቁጭ ብለ ስደተኛ ሆነ። ከየት ሀገር ነው የመጣሽው? ከትግራይ ነው ወላ ከአማራ ክልል ነው ተባረሽ የመጣሽው? እነሱም የተሰደዱትን በእንትን በጦርነት የተነሳ የተሰደዱ ራሱ እንዳንቺ አልገሙም። ወረበልካ እንዳንቺ አልገሙም። አንቺ ጎዳና ተዳዳሪዎች ራሱ እንዳንቺ አልገሙም። አንቺ እኮ ከራስሽን አስበሽበት ከጀርባሽ ካለ ሰው ጋር ተነጋግረሽ ምን ብለሽ ዋተሽ ስግት። አቤት አቤት አቤት! እውነት በርሜል ብሏል። የሳውዲ በርሜል ራሱ ያገለግላል እድሜ ልኩን፣ ወይ በሂቃ ወይ በውሃ ወይ በሆን። አንቺ ምንም ነገር የሆነ አንዳንዴ የሆነ እንትን ማሰብ የተሳነሽ ነው የምትመስለው። ምንም የሆነ ለሰው ክብር የለሽ። ሰው ምን ይለኛል አትይም። ሰው ምን ይለኛል ብትይ ወላሂ የት በደረሽ። እኔ ሰው ማያከብር ሰው፣ ለሰው ቦታ የሌለው ሰው እኔ ያ ሰው እንደ ሰው አልቆጥረው። ሰው በመሆኑ ብቻ ሰውን ማክበር ነው። የሚዲያውንም ሰው ማክበር አለብሽ። ተመልካቾችሽንም ማክበር አለ። እኔ እንደውም ያንቺን እንትን ቪዲዮ ገና እንደዚህ ሳይ እቺ ጀመራት ነው ያልኩት። ወረበል ካባ ወይኔ ማማጨቤ ጀመራት ወጣች። ከራሳውን ድራማው ተጀመረ ነው ያልኩት። ያኔ ሁሉ እድሜ ልክሽ ድራማ ነው ወይ ያዝሽ ጉድጅ ስቃይማስ መቼ ነው የሚያልቀው ሚልሽ የለማ። ይሄ ያለው ጅን ነው። ስለዚህ በእንደዚህ ሁኔታ ታይ ሚልሽ አቆም ሚልሽ ይሄ ለአንቺ ጥሩ አይደለም፣ አንቺን አይመጥንም ሚልሽም የለም። ይሄው ምን ጥሩ ናት፣ ስርዓት ያላት፣ ውሸት አትዋሽም፣ ትክክለኛ እንትን ነው የምትለቀው የምትባለው ራሱ ቲጂ ራሱ ከአንቺ ጋር ያሽቀበጠች አይደለ? ስንት ድራማ ሰራች? 2 ነው 3 ከአንቺ ጋር ሰራች። የሆነ ጊዜ ራሱ ውሸቱን በአጉል ወታ ነው የመሰከረችው። ዝም ብሎ ወታ በሰው በነ ጀሚላ ጋር ልትመሰክር። ይሄ ጥሩ አይደለም። አንቺ ለማመጨብን በጓደኝነት ርጃት ተባበሪያት። ግን በእንደዚህ አይነቱ ተማመጨብ ይሄ ጥሩ አይደለም። ለተመልካችም ክብር ይኑርሽ፣ ተመልካችንም አክብሪ። እሺ አንድ ቀን እኔ በራሴ እንደዚህ ሆንኩኝ ብዬ ወጥቼ ሰርቼ ያውቃለሁ ወይ ብለሽ ሚከራት እንጂ ከሳ ጋር ልክ እቺ የፈረደባት የእጅሻን ቦርሳ አለች እሷን እንትን ብለ ላት ብለ ምን ሆነሽ ነው? እንዴት ነው? ለምንድን ነው ሚዲያ ላይ የወጣሽው? በዚህ ገባ በዚህ ወጣ ብላት፣ እሺ ከዛ ተነሽ ቤት እንሂድ ብላ እንደገና በራሷ ክፍል ደግሞ ያንን ቦታ እንደዛ አይነት ሪአክሽን ስታሳይ ትጂ ተሸውደሻል። ታይቅርብሽ እንጂ ራስሽ በጣም ነው የሚያስጠላው። አልሙሂም ያ ዩቲዩበሮች ሁሉ ታውረዋሉ። ግን ቢታወሩ ከላስ ያኔ የሆነ አላደም የሆነ ገደብ አለው። የሆነ አንዳንድ ሰው ቢሰራውም ለዛ አለ። ለዛ ያለው ሰው ቢሰራ አንቺ ምንም ለዛ የለሽም እኮ ስግጥ ብለሽ እንዴ! አንቺ አገርሽ ላይ እኮ ገመድ ይዘሽ ይታነቃለሁ ብለሽ ሲፍሮጪ ከኋላ ኋላሽ እናት እነ ጀሚላ እህትሽ ቆይ ሲሯሯጡ ቆይ አንድ ሰው ሊታነቅ አሳይቶ ነው የሚታነቀው። ያ ሁሉ እንትን አለ። እንደገና የሆነ ቦታ ይታነቃል ብለሽ የሆነ ውሃ ቦታ ሄሽ እንደገና በባጃጁ ስትወርጂ ቦታውን አስተካክለሽ ገመድ እንትን ብለሽ በውሃው ልትገቢ እንዳበደ ሰው ሰንሰለት ሄደሽ ገዝተሽ አምጥተሽ የተመኙን ነገር እኮ ጥሩ አይደለም። አላህ በሰጠሽ ልክ ነገ እኮ ሌላ ቀን ነው። ስለዚህ የሰጠሽን አመስግነሽ ጤናሽን አመስግነሽ ስለዚህ እንትን በይ እንጂ አበድኩ ያልሽው ራሱ በሌላ ነገር አብደሽ ቢያሳይሽ። ስለዚህ ያልሆንሽው ሆንኩኝ እያልሽ ያልተበላሽውን ተበላው እያልሽ ያልተበደልሽውን ተበደልኩኝ እያልሽ በዚህ ሁኔታ ቢኒያም አይደለም የበደለሽ ማለት ነው። አንቺ ቢኒያምን በድለሽዋል ማለት ነው። አንቺ ምንም በባዶ ባሌ እንደዚህ ያደርገኝ በባዶ የተኛው ባልቆ የተኛው በኒካ ያገባሽው ባል የተኛው በስነ ስርዓት ያገባሽው ባል የተኛው ሽማግሌ ሊኮ ያገባሽ ባል ነው ባል የምትይ። ወጣሽ ከሱ ጋር ተጣለሽ ተፋታሽ ይሄን ልጅ በሆነ ሰው ወለሽ አለቀ። ይሄን ሰውዬው ደግሞ ያው ገስ እየከፈልሽው ነው ካንቺ ጋር እየሰራ ያለው። የሆነ ጊዜ ማክስ ለብሶ ነበር። ይሄ ማክስ የለበሰው ምን ብሎ ተመልካች እንትን ሲልሽ ማክሱንም ያው ሳይወድም በግዱ ፈታ። አሁን ደግሞ የድሮ ሚስቱ መጣች አዲስ አበባ አምጥታ ጉድ አደረጉኝ። እኔ ቪዲዮሽን ራስ በስነ ስርዓት ማዳመጥም መስማትም አልፈለኩም። ስለዚህ አንዳንዴ ለተመልካች አንዳንዶቻቸው ክብር ይኖራችሁ። እቺ ሀያት የምትባለው ጭራሽ አረብ ሀገር ሄጄ እንደዚህ አይደለም ብለሽ ጉራ ምነፊ ትሩናፋ ከዚህ በላይ ኢንሻአላህ አንቺ ጎዳና ተዳዳሪ አላህ ያረጋሻል።
አንቺ በሰጡሽ ሀቢባ ቤት እርዳታ በሰጡሽ ልጆች ናቸው። እኔ እንኳን ገብቼ እንኳን አላዳመጥ ቢሰጥ ኖሮ ለምን ከሳ የባሰ ስንት አለ ነበር። እኔ እንደዚህ አይነት ቦታ በነገራችን ላይ አልገኝም። እንደዚህ ሚዲያ ላይ ጤነኛ ሆኖ እጅግር እያለው ታሞ ሳይሆን ተቸግራለሁ ለሚል ሰርቶ ይብላ ነው ማለት ያለባችሁ። አልሙሂም ቪዲዮውን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አንተን አበረታቱኝ። እና ትክክልም ደግሞ ያያችሁትን ነገር ሁሉ ትክክል ነው አትበሉ። ሰላም አለይኩም ወራህመቱላሂ ወበረካቱ።